እና ሰዎች ብዙ ጊዜ ይላላሳሉ። እና አሁን የቀረው ያየነው ድራማ ማን ጋ ነው ያለው? አሁን እኔ ጋር ድራማ የለማ። እኔ ጋር ያለው ጌታ ብቻ ነው። እኔ ጋር ጌታ ብቻ ነው ያለው። ድራማ የለም። አባል ልትሸቅል ፈልገን ይሉኛል። ሽቀላማ በላስላስ ነው የሚያምረው። ሽቀላማ የላስላስን ሽቀላ የሚያል የለም። ስለሆነ የላስላስን የሚያል ገንዘብ እንዴ ጆከርን ማየት ይበቃል እኮ። ይሄን መዝሙር ላዳምጥ። ይቅርታ ይቅርታ ይቅርታ። ኮፒ ሊንክ ቤተሰብ ክበሩልኝ። አይ ስድብ የለም ስድብ የለም አታስቡ። ጨርስናል አድርሰናል። ኮንቴነር ሙሉ ስድብ አድርሰናል። ማህደር አስገባሻለሁ። ነው ይህን መዝሙር ልስማና ይድረሰው ምስጋና ኮፒ ሊንክ ቤተሰብ ተባረኩልኝ። ስድብ ጨረስን አድርሰናል። እስከዛሬም ለተሳደብኩት ይቅር በሉኝ። እስከዛሬ ለተሳደብኩት በእውነት ክበሩልኝ። ኮፒ ሊንክ ለምታረግ ነገ ሰልመላልከኝ ሙስሊሞችም ክርስቲያን እየሆኑ ነው አባቴ። No Milo, you're not going on. No Milo, no ጌታን እየተቀበሉ ነው እንኳን ዛሬ ነው እንዴ እኔ ኢየሱስም ነው ግራ ገባችሁ እኮ። አይዞ ኖ ማይሎ ኖ ጌታ ኖ ይሄን ግን ኖ talk to your mom.
ተጠነቀቀልህ ግብሰትህ እንዳይን ብሌን ኮመንቱ ደስ ሲል ለምን እንደሚናደድ ለምንድን ነው የምትዋሽኩት? ግን አልሰድባችሁም ስላልኩ አልሰድባችሁም። እኔ የኢየሱስ ሆኛለሁ ስላልኩ ተናደዳችሁ። ማህደር ጎበዝ ዘማሪ ናት። ላኪልኝ ማህደር። ማህደር ሰላም ሰላም ብያለሁ። ዮኒ ሰላም ላንተ ይሁን። እንዴት ነህ? ክብሩ ይስፋ። ሰላም ነሽ? እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ስለሆነ በጣም ደስ ብሎኛል። ይሄ ቀን እንደሚመጣ አውቅ ነበረ። ቢኮዝ እግዚአብሔር እንግዲህ ያሳስበናል እና ውስጤ ያውቅ ነበር ማለት ኢየሱስ የሚከብርበት ዘመን ስለሆነ በመጨረሻው ዘመን ወንጌል ይሰበካል ይላልና ክብር ለኢየሱስ። ጌታ ይባረክ። እንግዲህ በዚህ ያላችሁት ወንድሞች ጌታ ኢየሱስ ክርስቶስ ይወዳችኋል፣ በሌላ አይደለም። የእግዚአብሔር ቃል ሲናገር እኔ እውነትም ሕይወትም መንገድም ነኝ ብለዋልና ሁላችንም ሕይወታችን የተቀየረ ሰዎች ነን። ሕይወት መቀየር ማለት ክርስቶስን ማወቅ እንጂ ሌላ ነገር መቀየር አይደለምና ጌታ ይክበር። ስሙ እያከበረ እያገነነ ስለሆነ ደስ ብሎኛል ስላየሁክ። ክበሪልኝ። ዘማሪ ነሽ አይደል? አዎ ጌታ ረድቶኝ ያው በቅርብ አልመለስም የሚል ዝማሬ አውጥቻለሁ። ወይ ደስ ይላል። እስቲ እንትን የማይልሽ ከሆነ በዘምሪልን ደስ ይለናል። እሺ በጣም ደስ ይለኛል። እሺ እናት ኮፒ ሊንክ እያደረጋችሁ ቤተሰብ እግዚአብሔር ትልቅ ነው። አልመለስም ብዬ ነው እንግዲህ ጌታ ከነበረው ህይወት ከዓለም ያወጣኝና እኔ አስቤው ሳይሆን እሱ ነው አትመለሽም ብሎ እንግዲህ ያው የእግዚአብሔር ጸጋ ስለሆነ የሚያዘምረን። ክብር ለኢየሱስ ይሁን። አሜን። እንዲህ አድርግ አትባልም፣ እንዲህ ስራ አትባልም፣ አንተ እኮ ጌታ ነህ። እንዲህ አድርግ አትባልም፣ እንዲህ ስራ አትባልም፣ አንተ እኮ ባለቤት ነህ። በመጠበቂያዬ ላይ ሆኜ ጠብቅሃለሁ፣ ደከመኝ ብዬ ወደ ኋላ ለምን እመለሳለሁ? ያልከኝ እስኪሆን ታግሼ የክብር ጽድቅህን ለብሼ እጠብቅሃለሁ ጌታዬ፣ አንተ ነህና ተስፋዬ። ያልከኝ እስኪሆን ታግሼ የክብር ጽድቅህን ለብሼ እጠብቅሃለሁ ኢየሱሴ፣ አንተ ነህና ፈውሴ። አልመለስም 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 ወደኋላ፣ አልመለስም 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 ወደኋላ፣ አልመለስም አልመለስም አልመለስም
ጌታ ሆይ በፊትህ መጽናትን እሻለሁ እንደ ማርያም ከእግር ስር መሆንን ወዳለሁ መጠጊያ ለሌለው ጥላ ነህ ጌታዬ አንተ እኮ ነህ ኢየሱስ ባለውለታዬ ዴማስም ጠፊውን ዓለም ወዶ እንደሄደ ማይጠቅመውን ማይረባውን መርጦ ተሰደደ ከዚህ ዓለም ካለው ክብር አንተን መርጫለሁ ወደኸኝ ያዳንከኝ መሆኑን አውቃለሁ አልመለስም 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 ወደኋላ አልመለስም 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 ወደ ዓለም አልመለስም 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 ካብ ጸልማት አውፂኻ ንዓኻ መሪፅኻኒ ህይወተይ ተለዊጡ ምሕረትካ ረኺቡኒ ወላድ የኢየሱስ ዘመደይ ኢኻ ንስኻ ብፍቕርኻ ወፂኤ ካብ ዓለም በረኻ ኣይምለስኒ 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 ናፍቲ ዓለም ኣይምለስኒ 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 ናብ ድሕሪት አልመለስም 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 ወደ ኋላ አልመለስም 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 ወደ ዓለም አልመለስም እኔ አልመለስም አልመለስም ሃሌሉያ ኢየሱስ ጌታ ነው አንመለስም በክርስቶስ ደም የተሻገረ ሰው አይመለስም ለምን ቢባል በራሳችን አቅም ሳይሆን ያለፍነው በክርስቶስ ደም አቅም ነው ኢየሱስ ጌታ ነው ታሪክን የሚለውጥ ስምን የሚለውጥ ሰፈርን የሚለውጥ እንደሌላ የሚያደርግ የእግዚአብሔር ቃል ሲናገር የዓለምን ጥበበኞች ሊያስንቅ ምኖችን መረጠ ሞኞችን መረጠ ይላል መጽሐፍ ቅዱስ እኔ አንዷ ሞኝ ነኝ እኔ አንዷ ምህረት የበዛላት ሴት ነኝ ወንጀለኛ ናት ኃጢአተኛ ናት ብለው በድንጋይ ሊወግሩኝ ሲሉ ያባረሩ ይመስሏቸው የክርስቶስ የምህረት አጥር ውስጥ ያስገቡኝ እነማን ከሳሾች ከሳሽ ማለት ሰይጣን እንጂ ሰው ከሳሽ የለንምና ህይወቷ የተለወጠላት ምህረት የበዛላት ሴት ነኝና ክብር ሁሉ ለኢየሱስ ይሁን ኢየሱስ ያድናል ይለውጣል ሰው ሳይነካ ኢየሱስ ማለት አይችልም እና በቃ ኢየሱስ የሚፈውስ ስም ነው ኢየሱስ የሚያድን ስም ነው ኢየሱስ ከሲኦል የሚያወጣ ነው ኢየሱስ አባት ይሆናል በምድረ በዳ እናት ይሆናል ማንንም በጣለን ጊዜ ማንንም ባላየን ጊዜ የሚያነሳ ነውና ዮኒ የትዝም ይልህ ከሆነ ሙሴ ከልጅነቱ ጀምሮ እግዚአብሔር ሲጠራው እኮ እናቱ በምን በቅርጫት ላይ አድርጋ በውሃ ዳር ላይ ያስቀምጣው ነበር አውሎ ንፋስ ሊወስደው ይችል ነበር ውሃ ሊወስደው ይችል ነበር በዛን ዘመን ደግሞ ህፃናት የሚገደሉበት ዘመን ነበር የእግዚአብሔር ዓላማ ስለነበር ግን እግዚአብሔር ምን አደረገው ሙሴን አሳድጎ ምን አደረገው የእስራኤልን ህዝብ እንዲያሻግር ድምጹን እየሰማ ትውልድን ያሻግር ነበርና እኔ እኮ ተብታባ ነኝ አለ እኔ እኮ መናገር አልችልም እግዚአብሔር ስለወደደን ሳይሆን ስለወደደን ነው የጠራን እኛ ስላሰብነው ሳይሆን ስላሰበን ነው በማን አስቀድሞ በልጁ በኢየሱስ ክርስቶስ ደም እንደሚያሻግረን እርግጠኛ ነበር